ይህ የሬዲዮ ሞዲ ድምጽ ነው። ጤና ይስጥልን ክቡራትና ክቡራን የሬዲዮ ሞዲ ታዳሚያን እንደምን ሰንብታችኋል? ሬዲዮ ሞዲ በዛሬ ዝግጅቱ ዕውቁና ተደናቂውን ጋዜጠኛ አለምነህ ዋሴ ጋር ልናደርገው የነበረው ቃለ መጠይቅ ሳይሳካ ቀርቷል። አለምነህ ዋሴ ለቃለ መጠይቁ ፈቃደኛ ያልሆነበት ምክንያት በእስራኤልና በጋዛ መካከል ያለውን ግጭት በሰጠው መግለጫ ብዙ አድማጮቹና የአድናቂዎቹን እንዳበሳጭና እንዳስቆጣ መልእክቶች ከደረሱኝ በኋላ ነበረ። በተደጋጋሚ አለምነህ ዋሴን ስልክ ደውዬ ለማነጋገርና ቃለ መጠይቅ ፈቃደኛ እንዲሆን ጠይቄው ነበረ። በምን ምክንያት እንደሆነ ባላቅም ፈቃደኛ አልሆነም። በቂ መግለጫ በሬካ ሬዲዮ እስራኤል ሀገር ባለው በሬካ ሬዲዮ መልስ ሰጥቻለሁ ብሏል። ግን የሰጠው ምላሽ የማስተባበል ነው የሚመስለው። ጠንከር ያሉትን ጥያቄዎችን ለመጠየቅና ለአድማጮች ምላሹ እንዲሰጥ ላቀርብ ፈልጌ ነበረ። በተደጋጋሚ ባደረግኩት ሙከራ አለምነህ ዋሴ አሁንም ቢሆን በዚህ ጉዳይ ላይ መልስ ለመስጠትና ተጨማሪ ማብራሪያ ለማድረግ ፈቃደኛ አለመሆኑን ገልጾልኛል። በሌላ ቃለ መጠይቅ ልቀርብ እችላለሁ ብሎ ነው መልሱን የሰጠኝና እስቲ ለትውስታ ያህል ጋዜጠኛ አለምነህ ዋሴ በ1990ዎቹ የኢራቅና ኢራቅ ጦርነት ላይ ባቀረበው ዜና በጣም የኢትዮጵያ ሕዝብ ላይ ጆሮ ውስጥ ገብቶ ነበረ። አስደማሚው ዜናውም በጠዋት በማለዳ ሲያቀርብ እንዲህ ነበር። ለትውስታ በድምፄ ላቀርብላችሁ። የኢራንና የኢራቅ ጦርነት ዛሬ ማለዳ ፈንድቷል። ረጭ ገጭ ጓ እያለ ነበረ ጦርነቱ በሚሳኤሎች የተምዘገዘገው። የባግዳዱ ሳዳም ሁሴን ሚሳኤሎቻቸውን ወደ ኢራን እያስወነጨፉ ይገኛሉ። እስራኤል በበኩሏ ለሕዝቧ በ14 ሬዲዮዎችን እንዲገዙና ዜናዎችን እንዲከታተሉ ለሕዝቧ መልእክት አስተላልፋለች። እንደምን አደራችሁ፣ አለምነህ ዋሴ ነኝ። ከጠዋቱ 12 ሰዓት ሆኗል። ዜና እናሰማለን ነበር ያለው። የሚገርም ድምጽ ነው። በጆሮ ውስጥ የገባና ብዙ የኢትዮጵያ ሕዝብን ያስደነቀ ያስደመመ የጋዜጠኛ አለምነህ ዋሴ ድምጽ ነበረ። ጋዜጠኛ አለምነህ ዋሴ የእስራኤሉን ጠቅላይ ሚኒስትር ቢንያሚን ኔታንያሁን በማብጠልጠል ታሪክም አያስታውሳቸውም ሲል የሐማስ ሊቀመንበር የነበረው የህዬ ሲንዋርን ግን ፍልስጤሞች ሊነቀሱት ይገባል ባለው አጀግኖታል። ኦክቶበር 7 2004 ዓመተ ምህረት የእስራኤል ዜጎች እስከ 1500 የሚጠጉ ሲጠለፉ ገሚሶቹ ተገለው ገሚሶቹ ታስረው ተደብድበው ተጠልፈው ሄደዋል። ከዛም ባሻገር ሕፃናቶች የምግብ ማብሰያ ማሽን ውስጥ ወይም ኦቨን ውስጥ ገብተው ተቃጥለዋል፣ አረዋል። በዚያ ያህል ጭካኔ ነው እንግዲህ የሐማስ ድርጅት እስራኤሎችን የጨፈጨፈውና የገደላቸው። የህዬ ሲንዋር እስራኤል ውስጥ 24 ዓመት ታስሮ ነበር። በዚህ 24 ዓመት ውስጥ እስራኤል አስተምራ ዲግሪ አስጭና የጭንቅላት ካንሰርም ነበረበት። ኦፕሬሽን በማድረግ አድና ነበር የሸኘችው። ከስር የተለቀቀበትም ታጋች የነበረ ጊላት ሻሊት የተባለ ወታደር ለማስለቀቅ ሲባል ከሲንዋር ጋር በብዙ ሺህ የሚቆጠሩ ሽብር ፈጣሪዎች ተለቀው ነበር ከእስር ቤት። እንግዲህ ሲንዋር ከስር ከተለቀቀ በኋላ የሐማስ ድርጅት በማቋቋም ነበር ከእስራኤል ጋር ጸብና ውጊያ የፈጠረው። ስለዚህ እንደዚህ አይነት አረመኔ የሐማስ ድርጅት ሊቀመንበርን ጋዜጠኛ አለምነህ ዋሴ በዚህ ደረጃ ማጀገኑ ተገቢ አልነበረም። የእስራኤሉን ጠቅላይ ሚኒስቴር ደግሞ በዓለም የሚታወቁና በዚች ምድር ላይ በመቶ ዓመት አንድ የሚከሰት ትልቅ ጠቅላይ ሚኒስቴርና በዓለም ደረጃ ክብርነት ያላቸው የታወቁ በዲፕሎማሲም ጠንካራ የሆኑ የኢኮኖሚ ምሩቅና ረዥም ዓመት ያስቆጠሩና በጣም የሚደነቁ ጠቅላይ ሚኒስቴር ናቸው ቢንያሚን ኔታንያሁ። የሀገራቸው ጋዜጠኞች ብዙ ሊያወዛግቧቸው ከባድ ጥያቄዎችን ሲጠይቋቸው በእርጋታ ትክክለኛ መልሱን እየመለሱ ሲያበሳጯቸው እንደነበረ የሚታወቅ ነው። በዚህ ደረጃ ግን ጠቅላይ ሚኒስቴሩን ታሪክ አያስታውሳቸውም ብሎ ጋዜጠኛ አለምነህ ዋሴ ማብጠልጠሉና ጠቅላይ ሚኒስቴሩን ወደ ታች ዝቅ ማድረጉ እንዲሁም የህዬ ሲንዋር የፍልስጤሞች የሐማስ ሊቀመንበርን ማጀገኑ ተገቢ አልነበረም።
በዚህም ጉዳይ ብዙ አድማጮቹ እንደተቃወሙትና ከዓለም ነዋሴ የማይጠበቅ ነው በማለት በኮመንት ሐሳብ አስተያየታቸውን ሲሰጡ ነበር። አሁንም ቢሆን ጋዜጠኛ ዓለም ነዋሴ አድማጮቹና አድናቂዎቹን ይቅርታ የሚጠይቅ ከሆነ ቃለ መጠይቅ ልናደርግለት ዝግጁ ነኝ። እስቲ ከተናገራቸው ንግግሮች መካከል በሚዲያ በቪዲዮ የሰጠውን መግለጫ ሰምተን እንመለስ። አብራችሁን ቆዩ። Yahya Sinwar is a legend. እያንዳንዱ ፍልስጤማዊ አንገት ላይ ሊነቀሰው የሚገባ ሰው ነው የሚሆነው። ሐማስ የኦክቶበር 7 ጥቃት እንሆ በታላቅ ማርቲርደም በታላቅ ምንድነው በአማርኛ በታላቅ መስዋዕትነት በታላቅ ሰማዕትነት 80 ዓመት ሲንከባለል የኖረ የፍልስጤማውያንን መፈናቀል የፍልስጤማውያን ሞት ስደት ጭቆና ዋቴቨር ብለው ሐማስ በአንድ ዓመት እናንተና መንፈስ ነው የሚወጡ Yahya Sinwar is a legend. He brought that. He's eternal. እያንዳንዱ ፍልስጤማዊ አንገት ላይ ሊነቀሰው የሚገባ ሰው ነው የሚሆነው። በፍልስጤማውያኖች ውስጥ የሚኖረው ቦታ ከመቃብር የሚያስነሳውና ወላያት አንደኛ የሃያ ሲንዋር እንዴት አድርገን ነው የምታስቀምጠው? he's a liberator አይደለም ይሄ 80 ዓመት እኮ ዓለምን ያስቸገረ ትንኮ እና ማርቲርደም ሰማዕትነት ደማቸው ውስጥ ነው የሚጻፈው። ይህን ደግሞ በእስራኤል በኩል ሆነ ተመልከቱ። ኔታንያሁ ታሪክ ምን ቦታ እንደሚያስቀምጣቸው የታሪክ ፍርስራሽ ውስጥ አይገኝ። ኔታንያሁ ዲስትሮይድ እስራኤል። ነገ ታሪክ የሚጻፈው እንዴት ነው? ማን ነው የዚህ ክስተት የዚህ ሂደት ካልሚኔሽን ደራሲ ማን ነው? ካታሊስቱ ማን ነው? Yahya Sinwar ለሰው ይዘላል ማለት ነው። ከዚህ ጋር ተያይዘው እስራኤል ሂስቶሪካሊ ተሸንፋ ነው ገብቷል። የፍልስጤም መንግስት እውን የሆነው ገብቷል። ሁለተኛው ከሆሎኮስት ከቀጥሎ ሁለተኛ የሆነው መቅሰፍት ደረሰብኝ ያለችውን እሱ ተሸናፊነቷ ሆኖ አሸንፏት ገብቷል። በጦርነትም በፖለቲካ በዲፕሎማሲ በሁለንተና ተሸንፋ እጅ ሰጥታ ወዳ ሳይሆን በግዷ እንድትቀበል የተደረገችው እንትን የሚሆን Yahya Sinwar is a legend. እያንዳንዱ ፍልስጤማዊ አንገት ላይ ሊነቀሰው የሚገባ ሰው ነው የሚሆነው። ሐማስ የኦክቶበር 7 ጥቃት እንሆ በታላቅ ማርቲርደም በታላቅ ምንድነው በአማርኛ በታላቅ መስዋዕትነት በታላቅ ሰማዕትነት 80 ዓመት ሲንከባለል የኖረ የፍልስጤማውያንን መፈናቀል የፍልስጤማውያን ሞት ስደት ጭቆና ዋቴቨር ብለው ሐማስ በአንድ ዓመት ፈተው እናንተና መንፈስ ነው የሚወጡ Yahya Sinwar is a legend. He brought that. He's eternal. እያንዳንዱ ፍልስጤማዊ አንገት ላይ ሊነቀሰው የሚገባ ሰው ነው የሚሆነው። በፍልስጤማውያኖች ውስጥ የሚኖረው ቦታ ከመቃብር የሚያስነሳውና ወላያት አንደኛ የሃያ ሲንዋር እንዴት አድርገን ነው የምታስቀምጠው? he's a liberator አይደለም ይሄ 80 ዓመት እኮ ዓለምን ያስቸገረ ትንኮ ነው እና ማርቲርደም ሰማዕትነት ደማቸው ውስጥ ነው የሚጻፈው።
ይህን ደግሞ በእስራኤል በኩል ሆነ ተመልከቱ። ኔታንያሁ ታሪክ ምን ቦታ እንደሚያስቀምጣቸው የታሪክ ፍርስራሽ ውስጥ አይገኝም። ኔታንያሁ ዲስትሮይድ እስራኤል። ነገ ታሪክ የሚጻፈው እንዴት ነው? ማን ነው የዚህ ክስተት የዚህ ሂደት ካልሚኔሽን ደራሲ ማን ነው? ካታሊስቱ ማን ነው? ያሲን ማለት ነው የዘላለም ማለት ነው። ከዚህ ጋር ተያይዘው እስራኤል ሂስቶሪካሊ ተሸንፋ ነው ገብቷል። የፍልስጤም መንግስት እውን የሆነው ገብቷል። ሁለተኛው ከሆሎኮስት ከቀጥሎ ሁለተኛ የሆነው መቅሰፍት ደረሰብኝ ያለችውን እሱ ተሸናፊነቷ ሆኖ አሸንፏት ገብቷል። በጦርነትም በፖለቲካ በዲፕሎማሲ በሁለንተና ተሸንፋ እጅ ሰጥታ ወዳ ሳይሆን በግዷ እንድትቀበል የተደረገችው እንትን የሚሆነው። አድማጮች በመከታተል ላይ የምትገኙት ከመካከለኛው ምስራቅ ፋርስ ባህረ ሰላጤ የሚሰራጭላችሁን የሬዲዮ ሞዲ ድምጽ ይሆናል። ከዚህ በላይ ስትከታተሉት የቆያችሁት በእስራኤልና በፍልስጤሞች መካከል የነበረውን ግጭት በተመለከተ እውቁ ጋዜጠኛ አለምነህ ዋሴ የሰጠው አስተያየት አድማጮችንና አድናቂዎቹን ትንሽ አስቆጥቶ ስለነበር በይህን በተመለከተ አስደምጠናቸዋል። ጋዜጠኛ አለምነህ ዋሴ በዚህ ጉዳይ ላይ ሌላ ተጨማሪ ማብራሪያ ወይም ደግሞ የማስተባበያ ንግግር አደርጋለሁ ካለ እንቀበለዋለን። ለጊዜው ግን ፍቃደኛ ስላልሆነ በተደጋጋሚ ያደረኩት ሙከራ ሳይሳካ ቀርቷል። አብራችሁን ስለቆያችሁ አመሰግናለሁ። አብሬያችሁ ቆየሁት እስከ ፕሮግራማችን ፍጻሜ ድረስ ዳዊት ጀግኔ ነኝ። መልካም ጊዜ በያላችሁበት ጤና ይስጥልኝ።